እኔ ወንድማችሁ በጣም የምትወዱና በጣም የምታከብሩት እንዲሁም ደግሞ በጣም የማከብራችሁ እንደውም በጣም የምወዳችሁ ቤተሰቦቼ ስሜ ፕሮፌት ተስፋዬ አማኑኤል እባላለሁ እና ወደዚህ ስፍራ ወደ እናንተ የመጣሁበት አንድ ነገር ይዤ ነው የመጣሁት። እግዚአብሔር አምላክ በሕይወታችሁ ላይ ታላቅና ኃይለኛ ታምራት ያደርጋል። ታላቅና ኃይለኛ ታምራት ያደርጋል። ምክንያቱም መጽሐፍ ቅዱስ ላይ ሳሙኤል መጽሐፍ ላይ ሄዳችሁ ሲታዩ አንድ ሐና የምትባል ሴት እንመለከታለን። ሐና የምትባል ሴት ጋር ስትመጡ እውነቴን ነው የምላችሁ ፒናና የምትባል አጣውንቷ ነበረችና እሷ 7 ልጅ እስከምትወልድ ድረስ ሐና አልወለደችም። 7 ልጆቿን ይዛ ትንቀሳቀሳለች እሷ። ነገር ግን ተስፋ አልነበረባትም። ተስፋ ቆርጣ ነበር የምትኖረው። ነገር ግን አንድ ቀን እግዚአብሔር አምላክ መጣ። ከዚህ በፊትም ይሄ መልእክት አንድ ጊዜ አስተላልፌያለሁ። ድጋሚ በልቤ ላይ ተሞልቷል። አሁንም አንድ ጉዳይ አለ እዚህ ቦታ ላይ በዚህ ሚዲያ ላይ ይሄን ስትሰሙ እንዲህ የሚል መልእክት አለ። እግዚአብሔር አምላክ በሰዎች ፊት አንገት ያስደፋል። ለብዙ ጊዜ ያለቀሳችሁበት፣ ለብዙ ጊዜ አልቅሳችሁ ጸልያችሁ ጸሎታችሁ ለቅሷችሁ ወይንም እግዚአብሔር የገባው ኪዳኑ የውሸት ኪዳን እንደሆነ እና ብዙ ሰዎች እስከሚያላግጡ ድረስ ብዙ ሰዎች እግዚአብሔር ከእናንተ ጋር እንደሌለ የቆጠረባቸው ነገር በሰፈር በጎረቤት እንደዚሁ ተራ ሰው እንደሆናችሁ ምናምንቴ ሰው እንደሆናችሁ የተቆጠራችሁ ሰዎች አንድ መልእክት ወደ እናንተ ይዤ መጥቻለሁ። እግዚአብሔር አምላክ እንደዚህ የሚል ድምፅ ይሰጠኛል በኢየሱስ ስም። ከዚህ በኋላ የተነገረ ትንቢታችሁ ፍጻሜ ያገኛል። ተስፋ አትቁረጡ እና ተስፋ ካለመቁረጧ የተነሳ አንድ ቀን እየመጣች በመጽሐፍ ቅዱስ እንደምንሰማው ሳሙኤልን አቀፈች። ስለዚህ አንድ ነገር ልበላችሁ፣ ይኸውላችሁ መጽሐፉም በስሟ ነው የተሰየመው። እንዲሁም ደግሞ እነኛ 7 ልጆች ደከሙ። ሳሙኤል ግን አንድ ነው። አንዱ እየወጣ ግን ዓለምን የሚገዛ ቅባት፣ ነቢያቶቹን የሚቀባ ቅባት ይዞ ተነሳ። አንድ መልእክት አለኝ። ኋለኛ ነኝ፣ ወደኋላ ቀርቻለሁ፣ ተስፋ የለኝም፣ ማንም የለኝም፣ ሰውም የለኝም፣ በጎን የሚቆምም የለኝም። እንኳን ጠፋ እግዚአብሔር እናንተ ብቻችሁ በቆማችሁ ጊዜ እግዚአብሔር አጠገባችሁ መኖሩንና እግዚአብሔር አባታችሁ መሆኑንና እግዚአብሔር አምላካችሁ መሆኑንና እግዚአብሔር መጽሐፍ ቅዱስ ላይ እንደምናገረው ዘፍጥረት ላይ ሄዳችሁ ስታዩ እግዚአብሔር የሰማይና የምድር የሁሉ ፈጣሪ እንደሆነ በማጸናችሁ ላይ የሚፈጥረው ነገር አለ። በአካውንታችሁ ላይ የሚፈጥረው ነገር አለ። በኢኮኖሚያችሁ ላይ የሚፈጥረው ነገር አለ። በእውነት ዘር ባጣችሁበት ስፍራ ላይ እግዚአብሔር ዘር ይፈጥራል። ተስፋ ባጣችሁበት ጉዳይ ላይ እግዚአብሔር ተስፋ ይፈጥራል። አንድ መልእክት በዚህ ላይ ልጨምር ወንድሜ፣ አንድ ጌታን ለማገልገል የተሾምሽ እህቴ አንድ መልእክት አለኝ። እግዚአብሔር አምላክ የመከነው ቅባትን እንደገና እንዲወለድ ያደርጋል። የጠፋውን ደስታ እንደገና ይመልሳል። አምናለሁ። እግዚአብሔር ይሄን ምስክርነት ስትሰሙ በብዙዎቻችሁ ሆድ ውስጥ ልጅ ይፈጥራል። የሚታይ የሥጋ ልጅ ይፈጥራል። አግብታችሁ 10 ዓመት ያስቆጠራችሁ፣ አግብታችሁ 7 ዓመት ያስቆጠራችሁ፣ አግብታችሁ 30 ዓመት ያስቆጠራችሁ እድሜ በሳይንስ እይታ በሳይንቲስቶች እይታ ወይንም በተማሩ በጣም በምድራዊ ዕውቀት ከፍ ባሉ ሰዎች እይታ እውነቴን ነው የምላችሁ እድሜ 45 ከሞላ በኋላ ልጅ መጸነስ መሸከም ማጸን አይችልም ይላል አይደለ ሳይንሱ። ግን አንድ መልእክት አለኝ። እውነቴን ነው የምልሽ ለምን ሳትወልጂ 50 ዓመት አይሆንም? አንድ መልእክት አለኝ። እግዚአብሔር በማጸንሽ ላይ አዲስና እንግዳ ነገር ይፈጥራል። ትውልድ ሁሉ ይገረማል። ብዙ ሰዎች በምስጋና ወደ ቤታችሁ ይመጣሉ። ታመሰግናላችሁ። ያውላችሁ በቤታችሁ ላይ የምስጋና ድንኳን ይቆማል። እግዚአብሔር አምላክ ምዕራፍ 2 ያዘጋጃል። ታምራት ይሁንላችሁ። እወዳችኋለሁ። ፕሮፌት ተስፋዬ አማኑኤል ይባላለሁ። ተባረኩልኝ።